ሰላም ጤና ይስጥልን እንዴት ናችሁ? በቅድሚያ በጣቢያችሁ የግንባር ተጋድሎ አውደውሎችን በማቅረብና ለአድማጭ ተመልካች በማድረስ ረገድ ለምታደርጉት አስተዋጽኦ በታላቁ የአማራ ሕዝብና የአማራ ፋኖ ሕዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ጎንበስ ብዬ ላቅ ያለ ምስጋናዬን ማቅረብ እወዳለሁኝ። በመቀጠል የአማራ ፋኖ ሕዝባዊ ድርጅት የመስከረም 29 2018 ዓ.ም የአውደ ውጊያ ውሎ በሸዋሮቢት ከተማ በአገዛዙ ጦር ላይ ከፍተኛ ጉዳት ደረሰ። የአገዛዙ ጦር አባላት ፋኖን እየተቀላቀሉ ናቸው። መስከረም 29 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር ዛሬ መስከረም 29 2018 ዓ.ም በአገዛዙ የ103ኛ አየር ወለድ ክፍለ ጦር ላይ እንዲሁም የክልሉ ሚኒሻና አድማ ብተና ላይ በፈጸሙት የተጠና ጥቃት ከባድ ጉዳት አድርሰውበታል። ጀግና ተዋጊዎቻችን መስከረም 29 2018 ዓ.ም ከሌሊቱ 10 ሰዓት አንስቶ እስከ ረፋዱ ድረስ ጠላት ምሽግ ድረስ በሁለት አቅጣጫ ተስበው በመግባት ጠላት በእምቦራይ ተራራና በመርዬ በመሸገበት ካምፖች ላይ ድንገተኛ ጥቃት ፈጽመው ምሽጎቹን በአስደናቂ ድፍረት አፈራርሰው በርካታ ኃይሉን የደመሰሱ ሲሆን በሕይወት የተረፉት የጓዶቻቸውን አስከሬን ጥለው ሸሽተዋል። በአውደ ውጊያው የነፍስ ወከፍ መሳሪያዎችና ወታደራዊ አልባሳትን ጨምሮ በርካታ ሰነዶች በምርኮ ተይዘዋል። ከተያዙት መታወቂያዎች ለመረዳት እንደተቻለው ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በተወሰደው መብረቃዊ ጥቃት መደምሰሳቸው ታውቋል። ይህ መግለጫ እስከወጣበት ጊዜ ድረስ በምርኮ ተያዙት በቆጠራ ላይ ሲሆኑ በከፊል ግን ከዚህ መግለጫ ጋር በተያያዘ የቪዲዮ ምስል ለሕዝብ እይታ ቀርቧል። በሌላ በኩል አገዛዙ ሳሲት ከተማን ላለፉት 2 ወራት ይዞት የነበረ ቢሆንም የመሐመድ ቢሆነ ኮር ጀግናው የደጃዝማች ተሰማ እርገጤ ክፍለ ጦርና የጀግናው አስቴጎማ ተራራ ክፍለ ጦር እንዲሁም የጽናት ተምሳሌቶቹ የአካባቢው አባት አርበኞች ፋኖ ጦር በወዳኛው ሳምንት ከተማዋን ነፃ ማውጣታቸው ይታወቃል። በዚህ የተበሳጨው የአገዛዙ ጦር መስከረም 28 2018 ዓ.ም ከተማዋን ዳግም ለመቆጣጠር ጦር ሰንቆ የተንቀሳቀሰ ቢሆንም በመሐመድ ቢሆነ ኮር የመረጃ ምንጮች እንቅስቃሴ አስቀድሞ ተደርሶበት የነበረ በመሆኑ ጀግናው የደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና በአካባቢው የተደራጀው አባት አርበኛ አመቺ ቦታ ጠብቀው በጨበጣ ውጊያ ጭምር ገጥመውት ሙትና ቁስለኞቹን ታቅፎ ወደ መጣበት በሽንፈት ተመልሷል። ይህ በእንዲህ እንዳለ የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆነው ጀግናው አፄ ዳዊት ክፍለ ጦር በሚዳና ሬማ ከተማ ዙሪያ በተሰበሰበው የአገዛዙ 101ኛ አየር ወለድ ክፍለ ጦር ላይ ባደረሰው ጥቃቶች በርካታ አባላቱ ሙትና ቁስለኛ ሲሆኑበት ከፊሎቹ ደግሞ ተማርከዋል። በሰራዊታችን ጥቃቶች የተማረረው የአገዛዙ ጦር በሸዋ ቀጠና ካሉ አንዳንድ ቦታዎች ለቆ የመውጣት አዝማሚያ እያሳየ በመሆኑም ሚኒሻዎችና የክልሉ አድማ ብተናዎች ፋኖን ይቀላቀላሉ ተብሎ እየተጠበቀ ይገኛል። በተመሳሳይ መንገድ መስከረም 28 2018 ዓ.ም ሞጃና ወደራ ወረዳ ሰላ ድንጋይ ከተማ ከመሸገው የመከላከያ አድማ ብተናና ሚኒሻ የአገዛዙ ጦር አባላት በአማራ ሕዝብ ላይ የሚፈጽመውን ግፍ በተግባር አይተናል። ፋኖን በመቀላቀል ሕዝባችንን መካስ እንፈልጋለን በማለት በገዛ ፈቃዳቸው የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር ደጃዝማች ተሰማ እርገጤ ክፍለ ጦር አካል የሆነውን አንዲት ግራር ሻለቃን ተቀላቅለዋል። በገዛ ፈቃዳቸው እጃቸውን ለሚሰጡትም ሆነ በምርኮ የሚያዙ የአገዛዙ ጦር አባላት በዓለም አቀፍ ሕግና በወንድማማችነት መንፈስ የምናደርገውን አቀባበል አጠናክረን የምንቀጥል ሲሆን በቡድን ሊቀላቀሉ ለሚፈልጉ ልዩ ዝግጅት አድርገን እየጠበቅን መሆናችንን በዚሁ አጋጣሚ ለመግለጽ እንወዳለን። ለዛሬው የነበረን ዝርዝር የግንባር አውደ ውሎ እነዚህን ይመስላሉ። ክብርና ሞገስ ለሰማዕታት። ድል አማራ ፋኖ ሕዝባዊ ድርጅትና መላው የአማራ ፋኖ። ድል አማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። መስከረም 29 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ምክትል ሕዝብ ግንኙነትና የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የሕዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ